ሰላም መላው ኢትዮጵያ እንደምን አላችሁ? መልካም እንግዲህ በዛሬው ቪዲዮዬ መላው ኢትዮጵያን ህዝበ ሙስሊምን የተመለከተ ይሆናል ማለት ነው። ምንድነው እንግዲህ ዛሬ ትልቅ የሆነ ጥያቄ ይዤ ነው የቀረብኩትኝ እና ይሄንን ጥያቄ በተለይ ህዝበ ሙስሊሙ ከታች በኮሜንት እንድትመልሱልኝ እፈልጋለሁ። ይሄ የሁላችንም ኦርቶዶክስ ጥያቄ ስለሆነ ማለት ነው። ምንድነው እንግዲህ የሰሞኑ ሁኔታ አይታችኋል። ሁሉም ይሄንን ሀቅ የሚክድ ሰይጣን እንኳን አይክደውም እና ህዝበ ክርስቲያኖች እየታረዱ ነው ያሉት እና እንደ በግ አጋድመው አላህ አክብር እያሉ ሰውን ማረድ ምንድነው ነው? ይሄ ከየት የመጣ ነው? ሁሉም ያንን ቪዲዮ ያላየው ሰው አለ ብዬ አላምንም። አላህ አክብር እያለ ሰውን አስጨንቆ እንደ በግ አጋድሞ ማረድ ይሄ የእናንተ አስተምሮ ይፈቅዳል ወይ? ወይስ ደግሞ ሐራም የምትሉት የትኛውን ኃጢአት ነው? እናንተ ሰውን አጋድሞ ማረድ ነው ወይስ ምንድነው? ይሄን በግልጽ እንድትነግሩን እንፈልጋለን። እናንተ ይሄንን ድርጊት ያልተቃወማችሁበት ምክንያት ኦርቶዶክስ ብቻዋን አንገደል አንታረድ እያለች ስትል እናንተ ዝም ያላችሁበት ምክንያት ይህንን መደገፋችሁን ያሳያል። ለምንድን ነው? ወይስ ደግሞ እውነት ነው ወይ ማለት ነው? እኛ በአፈ ታሪክ ጠልቀን ስለ ሁኔታው ስለ ቁርአን የሚለውን ባናውቅም እንኳን ሰውን መግደል በእናንተ እንደ ጽድቅ መቆጠሩ ዝምታችሁ ወይም ደግሞ ይህንን ያልተቃወማችሁበት ሁኔታ ያጠናክርልናል ማለት ነው። ስለዚህ ይሄንን ነገር በግልጽ እንድትነግሩን እንፈልጋለን።